ሰማንተ አረ ተረጋጊ ምን እያደረግሽ ነው ልቀቂኝ ልቀቂኝ እሄዳለሁ እሺ ትሄጃለሽ ቆይ እጅ ጓደኛሽ ግን ምን ሸይ ነው ለሊን ነው ለጎረምሳ እኮ ነው ያስደበደበችኝ አታረገው ወይ አሁን ይሄን ሁሉ ውሸት ዋሽተሻችሁ የት ልትሄጂ ወዴትም አሹ የምትፈልጊውን ነገር ራስሽ በማድረግ ለምን አታሳዩ እሷ የምታደርገው ነገር አላየሽ ከቤሪ ጋር የት ነው የምትተዋወቁት ቤሪ እገልሻለሁ አስገድልሻለሁ ምናምን እያለች ስትባት ነበር የምርሽን ነው ለራሷ ብዬ ነው እድሜዋ እንዳያልፍ ተይ እንጂ ያልሚ አለበለዚያ ግን እንዳይመን አለበለዚያ ምን ታመጭ ማንንም ሰው የመጣ አደኝ ሲናገራትም ሆነ ሲያስከፋት ቆም ማየት አልፈልግም ቤሪን ታገባታለህ ፍጹም አላገባ አደይ ምን እያደረግሽ ነው ልቀቂኝ ልቀቂኝ መጀመሪያ ምን ልትሆኚ መጣሽ ቦታሽን ላሳይሽ ነው ልቀቂኝ እባክሽ አደይ ልቀቂኝ ገላታለሁ ምን ጋርሽ ነው አንቺ እባክሽ ትገያታለሽ ስንት ሰው ገለሻል እስካሁን ትንኝ እንዳልተፈልግሽ አሁን ትፈልጊ ለሁለት ልደበድቡኝ ነው ጠብቁ አሳያችኋለሁ እሺ የምፈራሽ መስሎሽ ነው አንቺም እናቱም የፈለጋችሁት ነገር አድርጉ እኔ ማንንም አልፈራም እሺ ኧረ እባክሽ ጠብቂ አሳይሻለሁ ካንካሳ ደግሞ ሳይቀድምሽ ሂጂ ሩጪ ምን ትመስላለች እቺ አደይ ቆይ አንቺ ከሰው ጋር ትጋጫለሽ እንዴ መታብኝ እኮ ነው ስደበድበኝ ዝም ብዬ ለት ኧረ ደጋረክሻት ምን ትመስላለች አሁን ወዴት እየሄድሽ ነው ወደ ነይ እሺ ልሸኝሽ አይ ችግር የለውም ራሴ ሄዳ ኧረ እባክሽ እንዲየዛተችብሽማ ትቼሻል አይደል በዛውም እንደውም ምሳ ትጋብዥኛለሽ ዴቭ እኮ ስልኩን ያነሳው አሬም ደግሞ ቤት የለችም ይሄ ነገር ምንድነው አብሮ ይሁን ይመስላል ምናልባት አይታወቅም ኧረ ባረከው አደይ ለሊ ሊላች ለካ እናንተም እዚህ ናችሁ ከአደይ ጋር ደግሞ የተገናኛችሁ መንገድ ላይ እኔ ልሂድ በቃ እንዴ ምሳሳት በይ እንዴ አንቺ አመረርሽ እንዴ እኔ እኮ ያቺ የሌለሽ ዝትብሽ የሆነ ነገር እንዳታረግ ብዬ ነው ተከትዬሽ የመጣሁት ማናት እሷ አደንግጭ ለሊ ያቺ ናት ገና ትናንትና መጣ ከዴቭ ጋር እንዳለሽ ምናምን ብላ ልታስፈራራኝ ሞከረች ይሄን ያህል መታ እስክትናገርሽ ቆይ ዴቭ ምን ማድረጉ ነው ቤኪ ወይ ለሊ ይሄ ሲሆን ዝም ብለ ነው ያያየ ያለው እንዴ እሱ ምን ያደርግ ምን ሆነሻል አንቺን ያወራሽ የለም ተይ ለሊዬ ኩኩሻናት ከጎን ይሆና ልጅቷን ያባራረቻት ስሟ ማን ነው ቤሪ ቤት ነው ያለችው አይደል አለው ጋር ሞዴል ልትሄጂ አደይ ማንንም ሰው እየመጣ እንደፈለገው ሲናገርሽ ዝም አይደለም እሺ ሄጂ ስርዓቷን ነግራታለሁ ዝም ስትባል ጭራሽ መስመሯን አልፋ ተናገረችሽ አይደል ለሊ ተረጋጊ አይ እስካሁን ዝም ብያለሁ አሁን ግን ሄጂ ዴቭንም ሆነ ልጅቷን ፍላጎታቸውን ማወቅ አለብኝ እሺ በቃ አብረን እንዳለን አንዴ ለሊ ማናገር ይጠበቅብሽ እኔ ለሷን እሺ ነው አደይ አንቺ ዝም በይ እኔ ማድረግ ያለብኝ ነገር አድርጌ እመለሳለሁ ለሊ እሺ በቃ አንቺ አታስቢ ቆይ እጅ ጓደኛሽ ግን ምን ሸይ ነው ለሊ ነው አው መልሶቿ ምንም ደስ አይልም ዛሬ ባብሬ እሷ ባልሆነ እንጂ እኮ እኛም ጓደኛችን ነው ምንድነው የሙጥኝ የምትልበት ይቅርታ ለሊን ያወቅሻት አልመሰለኝም ደግሞ ካንቺ ጋር በምን ተገናኝታችሁ ነው ኧረ በምንም ግን ያው ሁኔታዋን ሰዓት የሌለ ሰው ትንቃለች ማን ለሊ ለነገሩ አንቺ ለካ ጓደኛሽ ነው ኩኩሻ ለሊን ስላላወቅሻት ነው ጥሩ ልብ ያላት መልካም ጓደኛዬ ናት እሱንማ እኮ አየሁ እንዴት እንደምትሆንልሽ አሁን ሄዳ አንቺ የጎተትሽውን ማኔር ትነግረልሻለች ምንድነው የሆንሽው አይሻት አይደል ማሚ ለሁለት ለዱርዬ ስታስደበድበኝ ማናት እሷ አደይ ናታ መንገድ ላይ ጠብቃ ሁለተኛ ከዴቭ ጋር ካየሁሽ እገልሻለሁ ብላ ደበደበችኝ ለጎረምሳ እኮ ነው ያስደበደበችኝ አታረገው አድርገዋለች ማሚ እስኪ ጸጉሬ እንዴት እንዳደረገችኝ እኔ እዚህ በጣም ነው የሰለቸኝ ለዚህም በቃን እንኳን ጀመረችው አጨራረሱን እኔ ያሳያታለሁ አታስቢ ይኸውልሽ ማሚ ዴቪዬ እንድታወሩ ይፈልጋለሁ እኔ ከሱ ጋር ቆንጆ ጊዜ አሳልፋለሁ ብዬ እንጂ የመጣሁት ልደበደብ አይደለም ቤሪ ይኸውልሽ እንደ ልጅ የምትሆኚውን ነገር አቁሚ ከዚህ በኋላ መሰላቸት የሚባል ነገር የለም እንዴ ማሚ እንደዚህ እየሆንኩ እያየሽኝ ዴቭን ማግባት ትፈልጊያለሽ አትፈልጊም ፈልጋለሁ እንጂ እሱን ባልፈልግ እዚህ ድረስ ምን ያስመጣኝ ስለዚህ አሁን ተረጋግተሽ ፊትሽን አስተካኪ ልብስሽን ቀይሪና እንሄዳለን ወዴት ዴቭ ጋር ነው ስለዛሽ ጋጥ ወጥቶ ነው ማውቀ አሁን እንደዚህ ማድረጓ ትክክል ነው ራሷ እንደሰጠችኝ ራሷ ትቀበል እሷ የምን ቤት ናት አሹ እማዬ ሳሎን ናት እንዴ ታዲያ ከቤታቸው ከሳሎናቸው ወዴት ይሄዳሉ እሺ እኔ እመጣለሁ አይታታለሁ ከተባልክ አላየኋትም አልወጣችም ትላለህ ውሸት የሌለሽው ምን ችግር አለው አሹ ተባበረኝ
መኝታ ቤቴን ስለቆለፍኩት መኖሬንም አለመኖሬንም አታውቅም። የተኛው ነው ይመስላት። በይ ይኸውልሽ ብትከፊኝ ራሱ እኔ ላንቺ ብዬ እህትዬ ነረሽ ነው። አዎ አርፈሽ ብትቀመጭ ይሻላል ፍቅር። እኔ በኋላ የለሁበትም። ኦፋችሁ ደግሞ አሁን ይሄንን ማድረግ ምን ይከብዳል? ምን ችግር አለው? ቆይ አሁን ይሄን ሁሉ ውሸት ዋሽተሽ አንቺ ወዴት ልትሄጂ ነው? ወዴትም አሹ። ለነገሩ እናስጠይቀኝ የምትሄጂበት የታወቀ ነው። በይ እህትዬን ጠርቼ እዚህ ጉድ ሳላደርግሽ ቀጥ ብለሽ ተመለሽ። በእናትህ አሹ። ፍቅር ምን ፈልግሽ? እዚህ ምን ታደርጊያለሽ? ምን አገባሽ? ፍቅር ታውቂያለሽ፣ የትም መሄድ የለብሽም። አሹ መቼስ ሳረሳሁም አይደል? ፍቅር ከዚህ ቤት መውጣት አትችልም። የምርሽን ነው? አንቺ ደፋር! ማን ነው አንቺን ወሳኝ ያደረገሽ? እኔ አይደለሁም እትዬ ነው ያሉት። ሁለታችሁም እንደቀለዳችሁብኝ አትቀሩም። እሺ ቆይ ዝም ስትባሉ ጊዜ ተቀጥራችሁ እንደምትሰሩም ትረሱታላችሁ አይደል? ላስታውሳችሁ። በይ ፍቅር እንዲሁም ሆድ ብሶኛል ሲባል ሌላ ነገር ጨምረሽብኝ ይኸውልሽ እግርግርሽን ነው ሰብሬ የምለቅሽ። እንዴ ጭራሽ እኔን መስበር? አሹ አሁን ያልከውን ለማየ ታስረዳታለህ። አሹ ምን እንደዚህ ብትላት ቆይ ምን ይላል? ይኸውልሽ አንቺን ያናገረሽ የለም። እንዴት ነው አነጋገርህ? ቆይ እኔ ምን አደረኩ? ምን አለው ዝም ብትይ? አንቺ ሩታይን አይደለሽ ያየሽውን የሰማሽውን ሁሉ ሄደሽ መትናገሪ። አሁን ስልኩ ቢኖር ብቻዬን አልደሰትበት፣ ከአንቺ ጋር ብጫወት ሙዚቃ ብሰማ ብዝናናበት ነው። ጨፈረ ማልቀስ ፈልጋል ማለት ነው። እሺ ምን አስለቀሰኝ? በኋላ ልጅቷ ተመልሳ መታ ስልኬን ወስዶብኝ ነው ብላ ብትልስ? ቆይ በኋላ ምን ውስጥ ትገባለህ? ቀድመህ ብትጠነቀቅ አይሻልም? አሃ ለካ እንደዚህ ምትል ትችላለች። ታዲያ ሰው የሆነ ነገር ዝም ብሎ አያደርግም። ለምን እንዴት ብለህ ማገናዘብ አለብህ። እሱስ ነው ተመልሳ መታ ምን እንደምትል አይታወቅም። ሩታ እዚህ ምን ትሰራለህ? እኔማ ብቻዬን መሆን ፈልጌ ነው የመጣሁት። ያው ከሰው ሽሽት ወሬው ጥያቄው ምናምን ሲበዛብኝ ብቻዬን መሆን ፈልጌ። አንቺ ግን እንደዚህ አይነት ቦታ ይመችሻል ብዬ አላሰብኩም። እኔ አንቺ ምን ሩታ? ቆይ ሰሞኑን ምን ሆነሽ ነው ብቸኝነት ያበዛሽ? ከበፊትስ ማን ነበረኝ? ብቸኛ እኮ ነኝ ዴቭ። እናሹስ ምን ነው ወረታቸው አለቀ? ያንቺና የሊዱ ባህሪ ግን ምን ግርም እንደሚለኝ ታውቂያለሽ? ምን? ሰው ቶሎ ትግባባላችሁ፣ ስትታዩ ደግሞ ቶሎ የምትለያዩ አትመስሉ። ግን ደግሞ ቶሎ ወረታችሁ ያልቅ። ሆናችሁ ሁለት አንድ አይነቶች። እኔን ከማንም ጋር ታመሳስለኝ ዴቭ። ደግሞ እኔ የቀረብኳቸው ሰዎች የሚርቁኝ እንደኔ ስለማይሆኑልኝ ነው። ሁሉም ሰው እንዳንቺ ሊሆን አይችልም ሩታ። ሁላችንም ባህሪያችን ጥሩ እኮ ሊሆን ይችላል። የሁላችንም ባህሪ ግን የተለያየ ነው። ይሄን ደግሞ አምንሽ መቀበል አለብሽ። ግን የኔን ተውና ዴቭ፣ አንተ ከአልሚ ጋር እንዴት ሆናችሁ? አሁን ስለሱ ማሰብ አልፈልግም ሩታ። አሁን አይምሬ ስለ አዴና ስለ ሁኔታዎች እያሰበ ሊፈነዳ ሲል ወደዚህ መጣ። ስለሱ ማሰብ አልፈልግም። ባይሆን እስቲ ስለ አንቺ ንገሪ። ስለኔ ምን ልንገርክ? ቆይ ብቸኛ እንደሆንሽ ተሰማሽ ሩታ? ድሮስ ማን አለኝ ዴቭ? ሁልጊዜም እኮ ብቸኛ ነኝ። ለእናቴም ለአባቴም አንድ ልጃቸው ነኝ። ግን ደግሞ እነሱ እኔን አይፈልጉኝም። የራሳቸውን ኑሮ እየኖሩ ነው። ሩታ ምን ሆናለች፣ ምን ላይ ናት፣ ምን ላይ ደርሳለች ብሎ የሚጠይቅ የለም። እንደዛም ሆኖ ግን ፈገግ ለማለት እየሞከርኩ ነው። አንድ ቀን ተከፍተሽ አይቼሽ እኮ አላውቅም። ስትስቂና ስታኮርፊ ግን ሁሌ ይሻል። ተው ዴቭ፣ እኔ የሚሰማኝን ስሜት ብነግርህ ከማንነቴ ጋር ይጋጭብካል። ቆይ አልገባኝም። ደስተኛ አይደለሽም እንዴ ሩታ? ደስተኛ ለመሆን በመሞከር ውስጥ ነበርኩኝ ዴቭ። ሁልጊዜም ራሴን ደስተኛ ለማድረግ እሞክራለሁ። በፊት ደስተኛ ያደርጉኝ የነበሩት አሹም ዳይመንድም ማለት ሁኔታዎች ናቸው እንጂ አሁን ላይ እነሱ እኔን ደስተኛ ማድረግ አይችሉም። ለምን? አሁን ምን ተፈጠረ ሩታ? አላቅም ዴቭ፣ ግን ደግሞ የሆነ የምጠብቀው ነገር አለ። ምንድነው የምትጠብቂው? ሰው ዴቭ፣ ሰው እየጠበቅኩ ነው። መጠበቅ ደግሞ በጣም ነው የሚያደክመው። ቆይ አልገባኝም። ማንን ነው የምትጠብቂው? አታውቀውም? እርግጠኛ ነሽ? አዎ ዴቭ። ቆይ ማን ነው እሱ እህቴን የሚያስጠብቃት? አሁን እንዴት እሱን መጠበቅ ማቆም እንዳለብኝ ንገረኝ። በሆነ ባልሆነው እየከፋኝ ነው። ቆይ ከሱ ይልቅ ለምንድን ነው ፈጣሪ የማጠብቂው? እንዴት? እስኪ ልጠይቅሽ፣ እኔ አሁን ላይ ለምን ዝም ያልኩ ይመስልሻል? ደክሞህ ነው? አዎ ደክሞኛል ሩታ። አሁን ሁሉም ነገር ከአቅሜ በላይ ስለሆነ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ አላውቅም። እና ምን አደረክ? ምን ለፈጣሪ ሰጠሁትና ቁጭ አልኩ። እኔ ምንም በሞከር ምንም በጥር ነገሮች ሊሆኑልኝ አልቻሉም።
ስለዚህ ፈጣሪን መጠበቅ ጀመርኩ። በሱ መንገድ እንዲመራኝና በራሱ መንገድ እንዲያራምደኝ ጠየቅኩት። አደይ ብዙ ነገርህን ቀይራለች ዴቭ። እሷ መተው የለብህም። አደይን አልተዋትም፣ ግን ደግሞ እናቴንም መተው አልችልም። የኔን ጉዳይ ተይውና ሩታ፣ ማን ነው የትንሿ እህቴ ልብ የሰረቀው? ማንም። ኧረ አሁን ተናግረሽ አሁን ልትሸመጥጪኝ ነው? በተናገር አልሰማሽም። ዴቭ ደግሞ አታውቀውም። የማውቀው ሰው ነው ማለት ነው። የት ከተማ ነው? እዚህ ነው ወይስ አባትሽ ጋር? አይ እዚህ አይደለም ዴቭ። ለዛ ነው ሁሌ ጠባቂ ሆንሽ። የት ነው ያለው ንገሪኝ። ያለበት ድረስ ሄጄ እህቴን እንዲንከባከባት እነግረዋለሁ። የምትናደድብኝ መስሎኝ ነው። ለምን ናደድብሻለሁ? በፊት ሊዱን ብዙ ጊዜ ስለምትቆጣት ስለምሰማ። እሱ ድሮ ነው። አሁን ግን እኔ ሁሉንም ነገር አውቀዋለሁ። እንደዚህ አይነት ስሜት ደግሞ ካንቺ የሚጠበቅ ነገር ነው። ግን ሩታዬ አደራሽ፣ ምን ለማንም ብለሽ ራስሽን እንዳትጎጂ። ተግባባን? መጀመሪያ ራስሽን ውደጂ። ራስሽን መውደድና መንከባከብ ካልቻልሽ ማንም ራስሽን ሊወድልሽና ሊንከባከብልሽ አይችልም። ሩታ፣ በተለይ ደግሞ በፍቅር ጉዳይ ፍቅር ያዘኝ ብለሽ ራስሽን እንዳትጎጂ። ኡፍ ዴቪዬ ነው እንደ አንተ ባትኖርልኝ ምን ይወጣኝ ነበር? አንተ ስላለክልኝ ደስተኛ ነኝ። ሁሌም የኔ እርዳታ ካስፈለገሽ ከጎንሻለሁ። ለሊም አደይም አለች። ትንሽ እነሱ ካንቺ ይሻላሉ። እነሱ ማማከር ትችያለሽ። አይ ለነሱ ማውራት አልችልም። ለምን? ኡፍ በቃ አይሆንም ዴቭ። ለነሱ ስለሱ ማውራት አልችልም። እሺ እንደ ፍላጎትሽ። በቃ ነው አሁን እንሂድ። ወዴት ዴቭ? እኔ ወዴት መሄድ አልፈልግም። እዚህ ምን ትሰሪያለሽ? ነይ እንጂ። አይ ብቆይ ይሻላል። ቤታውን አልመለስም። ኦኬ ገባኝ። የምትጠብቂው ሰው አለ ማለት ነው? አረ የለም። ተነቃቅተናል። በይ በቃ እኔ ልሂድ። ቻው። አታስብ በረከቴ፣ እኔ ደህና ነኝ። አይ እሷ የለችም። ከእናንተ ጋር እኩል እንደወጣች ነው። እስካሁን አልተመለሰችም። ወይ ካልሆነ መጥቼ አደይን ቤት አያታለሁ። ወይ ስሟን ስናነሳ ቅብጥል መጣች። እሺ በረከቴ ቻው። ባርቻ አዎ የት ጠፋሽ? ምን እባክሽ፣ ራት የሚጋብዘንም ባይኖር እኮ ፋፋ ልበል ብዬ ነው። ምን ነው ጠፋብሽ እንዴ? ራት ወጥቶ መብላቱ ማን ከለከለሽ? ኪንጎ መች እንደዚህ ያስባል ብለሽ ነው? የሰው ባል ስንት ነገር ያደርጋል። ይሄው እሱ እዚህ የምትፈልጊውን ነገር ራስሽ በማድረግ ለምን አታሳዩ? እኔ ራት እንብላ ምናምን ልለው ታዲያ ምን ችግር አለው? ሀረ ማዘሮ ይደብራል። ራሱ ቢያደርገው አሪፍ ነበር። እኔ ከጠየቅኩ ግን ይደብራል። ይህም መደበር ነው። ይሄ እኮ ቀላል ነገር ነው። እየደበረሽም ቢሆን ራስሽ ያሳየው። እሱ ደግሞ ያየውን ነገር ነገ ያደርጓል። እና ታዲያ እኔ ራሴ ራት ውጪ ልጋብዘው? የምትፈልጊ ከሆነ ምን ችግር አለው? ሁለታችሁ መሀል እኮ ትልቅ ፍቅር አለ። ሁሌም ቢሆን አንዳችሁ ለአንዳችሁ ስትቆረቆሩ ነው ማየው። ግን አንዳንድ ጊዜ ነገሮች ሲደጋገሙ ያሰልቻሉ። ስለዚህ አብራችሁ መዝናናት፣ የራሳችሁን ጊዜ ማሳለፍ አለባችሁ። እኔም እኮ የምፈልገው እሱ ነው። ግን እንዴት ብዬ ላስረዳው ማዘሮ? ይኸው መጣ መሰለኝ። ከመጣሽ እንዴት ናችሁ? እንዴት ናችሁ? ምን ነው ችግር አለ እንዴ? አይ ምንም ነገር የለም። ልትነግሪኝ የምትፈልጊው ነገር አለ? አላማረብኝም። አምሮብሻል። ምን ነው? እና ታዲያ ለምንድን ነው ያልነገርከኝ? ሁሌ መናገር አለብኝ? ሁሌም ነው የሚያምርብኝ ማለት ነው? ወይ ጉድ! ታዲያስ አታውቂም እንዴ? አንቺ ሁሌም ቢሆን ቆንጆ ነሽ። ዛሬ በዚህ ፀሐይ በቃ አረፍ ቀልጥብሃለሁ። ዛሬ ማንንም አይችልሽም። በቃ ኪንጎዬ፣ እንደዚህ ክባት ነገ ማንንም አትሰማም። እሱ እንዳያሳስብሽ ማዘሮ። እስቲ በደረቁ ልጁን አታድክም። ቡና አፍይለት። ቤቱንም ሞቅ ሞቅ አድርጊው። ለሊና በረከቴ መምጣታቸው አይቀርም። ለሊ ቤኪታይም በቃ ተወኝ። እኔ ምን አደረኩሽ? እሄዳለሁ። እሺ ትሄጃለሽ፣ ግን እንደዚህ ስሜታዊ ሆነሽ መሆን የለበትም። ቤኪ በጣም ያናድዳል እኮ። እኔ እኮ ዝም ያልኩት ነገሩን በራሳቸው ይፍቱ ብዬ እንጂ ማንም ሰው የመጣ አደይ እንዲናገራት አይደለም። ሄጄ ልክ ልካቸው እናገራቸዋለሁ። ማንም የላትም ብለው ነው አይደል እንደዚህ የሚያደርጉት? እኔ ቆንጆ ትንሽ ብቻ ተረጋጊ። ኧረ
ግን ምግቡ የሌለ ነው የሚጣፍጠው። ማን ነው የሰራው? ለልዬ ናት። ላጉርጥሽ አይደል? አይ በቃኝ፣ የመብላት ፍላጎት የለኝ። ኧረ አደይ ምግብማ መብላት አለብሽ። ለማን አባቱ ብለሽ ነው ማባዩ? አይ ይበቃኛል። ማን ነው ይግቡ? እሺ አጅሪት ተሰይመሽልኛል። አንተ ገላይ ነበርኩ። ምን አይነቱ ነው? እኔ ምን ጉሮሮሽ ነኝ? ምንድን ነኝ? ቆይ እንደዚህ ትንማስ ብለሽ ቆይ እዚህ ምን ልታረግ መጣ ነው እንዴ? እኔማ ቴጋ ነው የመጣሁት። ኧረ እባክህ ቆይ አንቺ ምን ልታረጊ መጣሽ? ካርሰሽልም ወይ ነው መቼ ሳል ከርሱ ማን ነው ከርሰው? አንተ ኧረ ተረጋጊ። ልቀቂ በእናትሽ። ምን ልታመጪ ነው? ሲባጎ ይኸውልሽ ጉትሽ ጥርስሽ እንዳልወልቅልሽ። ውይ እንዴት በራው በእናትህ። ኩኩሻ ቆይ ምን ሆናችሁ ነው? ለምን እንደምትጣሉት? ኧረ ተይው በእናትሽ። ይሄ ሰው መስሎሻል? እኔ ከዚህ ደነዝ ጋር እዚህ ቤት አልቀመጥም። ልሂድ በቃ። ጠረገበይ በእናትሽ። አደይ ራሱ በጣም ነው የጠላችሽ። ሰው ቤት ስለሆነ ውጭሊ ማለት ደብሯት ነው እንጂ ደብረሻታል ማለት ነው። ይል ዳይመንድ፣ እኔ ሰው ቤት አልጣላም ብዬ ነው። እሺ እዛ ቦታችን ላይ ናና ይለይልናል። ዝም ብለህ ሰው ቤት መተህ ትደነፋለህ እንዴ? እሺ ዳይመንድ ግን ለምንድን ነው የምትናገራት? ልጅቷ ምን አደረገች? ኧረ ተይ በእናትሽ ጠረግ ትበል። ታስፈራራለች። ሴት ልጅ እኮ ናት፣ ስንት ነገር ይኖርባታል። በችግሯ ላይ ደግሞ ያንተን ትርክና ጭቅጭቅ ተደምሮ ይጎዳታል። ኧረ እቺ ምን ትጎዳለች? ብናሽ ታያት። ይልቅ እሷን ታያትና አንቺ ግን እንዴት ነሽ? ዛሬ ነው የምትጠይቀኝ ዳይመንድ? ምን ላድርግ በእናትሽ አደይ፣ አፉ በይኝ በእናትሽ። እያወቅሽ ስንት ቤተሰብ እንደማስተዳደር በዚህ ኪንጎ በዚህ ዶክተር አጨናነቁኝ እኮ። ዶክተርን ደግሞ ከኪንጎ ጋር ጨመርከው? ያው ዶክተር ከዚህ በኋላ አንድ የቤተሰብ አካል ሆኗል። ይልቅ ምን እያሰብሽ ነው? አታረሳሽ ንገሪኝ። ምንም። የዴቭ እናት ለዴቭ ሚስት አመጣችለት። የእኔ ምስኪን እናት ደግሞ ሰርጉን ለምን አረዘማችሁት እያለች ትጨነቃለች። ያቺ ናት አይታታል? አዎ ከዶክተር ጋር ሲያወሩ ነበር። ከዶክተር ጋር? ማን ስሟ ማን ነው? ያቺ ሆነች ማን ነው? ቤሪ ነው ቢሪ ነው ምናምን ቤሪ መሰለኝ ስሟ። አዎ እሷ ናት። ታዲያ እሷ ከዶክተር ጋር ምንድነው ያወራችሁ? እኔ ያወሩትን በምን አውቃለሁ አይደል? ግን ከዶክተር መኪና ስትወርድ አይቻታለሁ። በዛ ላይ ደግሞ ሰፈር ውስጥ በጣም ትመላለሳለች። እኔ ሁሉም ነገር ድክም ብሎኛል። ዴቭን እየጠበቅኩት ነው። እሱ ወዶና ፈቅዶ የሚያገባት ከሆነ በቃ እኔ እወስናለሁ። ኧረ አደይ ዴቭማ መቼም አያደርገውም። እንደዛ እርግጠኛ ሆነን መናገር አንችልም። ነገ የሚመጣው ማን ያውቃል? የኔና የሱ ጋብቻም እኮ ይቀራል ብሎ ያሰበ የለም። ነገ ምን እንደሚፈጠር ማናችንም አናውቅም። ቢሆንም በጣም ይደብራል። በዛ ላይ ደግሞ እምዬ የምትመጣ ከሆነ ለአንቺ በጣም ነው የሚከብድሽ። ምን ማድረግ እችላለሁ ዳይመንድ? ቤተሰባችን፣ አስተዳደጋችን እንደዚህ ስናድግ ከሰው በታች ያደርገናል ብዬ አስቤ አላውቅም ነበር። ምንም የሚያሳፍር ነገር አይደለም አደይ። ይኸውልሽ ደሃ ሆኖ መፈጠር ምንም የሚያሳፍር ነገር የለው። ይልቅ የሚያሳፍረው ባላቸው ነገር እየተመኩ ደሆችን የሚያንቋሽሹት ደነዞች ናቸው የሚያሳፍሩት። ምን አጠፋው? እኔ ከሱ እኩል ለመሆን እናቴ ኒውዮርክና ፓሪስ መመላለስ አለባት? አሬ የፈለገ ለምን ከዓለም ጫፍ እስከ ጫፍ አዞርም? ይኸውልሽ ከዓለም ጫፍ እስከ ጫፍ ብዞሪ እምዬን የሚያክል እናት እዚች ምድር ላይ የለም። ገጠር በመወለዳችን ልትኮሪ ልንኮራ ነው የሚገባው። ምንም የሚያሳፍር ነገር የለም። አዎ እኔ በቤተሰቦቼ በማንነቴ በሰራሁት ስራ አላፍርም። ሁሉም መሆን ያለበት ሆኖ ሁሉም ነገር አልፎ እዚህ ደርሻለሁ። እሱ መወሰን ያለበትን ከዚህ በኋላ ይወስን። ሁሉንም ለፈጣሪ ሰጥቻለሁ። ከዚህ በኋላ ምንም ማድረግ አልችልም። ለዚህ እኮ ነው የምትመችኝ አደይ፣ የኔ ጠንካራት። ደግሞ መስሏቸው እንጂ አንቺ ነገ ከፍ ብለሽ ሰማይ ነክተሽ እንጂ ወድቀሽ በፍጹም አይሆንሽም። አዎ የጊዜ ጉዳይ ነው። ነይ በእናትሽ አሁን እንውጣ። ወዴት? በቃ ወተን ዶክተር ጋር ማዘሯ ጋር ተፍ ፎክ ተፍ እንላለን። በቃ ፈርከስ ብለሽ ትመጫለሽ። እዚህ ብቻሽን ምን ቦታሽና ተቀመጫለሽ አደይ? አይ ዳይመንድ አንተ ሄድን ያልሄድ እኔማ ላንቺ ብዬ እኮ ነው አደይ። እዚህ ደቅ ብለሽ ብቻሽን ነገሩን እያብሰለስልሽ ከምትጨነቂ በቃ ወተሽ ፈታ ፈርከስ ብለሽ እንመጪ ብዬ ነው። ግን ያው በቃ ካልመሰለሽ እሺ እኔ በቃ ልቄስ። እሺ ዳይመንድ አመሰግናለሁ። ደግሞ እና ቤኒ ልጠይቃቸው። እኔ እንደሆንኩ ማሰብ ነው እንጂ ይቻላል። አሁን ምግቡን ጨርስ። አረ በቃኛ አደይ። ለነገሩ እኮ እኔ ያዩዋችሁ ማለት ያው አንቺ ያየሻቸው ማለት ነው። በዛ ላይ ደግሞ የምትከፋው ሄለን እንጂ ስታገኛት በቃ ትከሻታለሽ። ለማንኛውም እኔ ልጅ በርታ በይልሽ አደይ። ቻው በቃ ሰላም ወይ ዶክተር። ቆይ ቤሪ እንዴት ላገኛቸው? ምን ሊያወሩ ይችላሉ? ይተዋወቃሉ ማለት ነው? ሄጄ መጠየቅ አለብኝ። ምን ነው
ኧረ ምንም ሳትሆን ነው ያልከው? በግድ ተናገር ነው። እኔ የምለው እትዬ የቤቱን ስራ ትተሽ አሹን ተከታተዩ ብለውሻል እንዴ? ኧረ አላሉኝም። ለምን እንደዛ አልክ? ሁኔታሽ ነው። ከቅድም ጀምሮ እንዴት ነው እያየሽኝ ያለሽው? ምን ላርግ? ምናልባት እኮ ያልገባኝን ነገር አይንኩ እስካገኘሁት ብዬ ነበር፣ ግን የለም። አሀ የት ሄዳል? በደንብ ፈለግ አድርገሽ ማየት ነው። ታልሆነም ደግሞ ካሮት በልተሽ አጣርተሽ ምኑን ያልገባሽን ነዋ። ራስሽ አስጀምረሽ ልታስወሪኝ እኔ እንደው አልናገርም። የዴፍ እናት መጡ። እንዴት ኖት? ዞር በይልኝ ከፊቴ፣ ዞር በይ ወደዛ። ስማንተ እኔ ነው? አቤት። ዴቭ ሲመጣ ምን ብዬ ነበር? ደውልልኝ። እና ለምን አልደወልክም? መቼ መጣና? እሱ አልተመለሰም። እሺ ስልኬን አምጣው። እናቴ ሞባይልሽ ከኔ የለም። አልገባኝም። ለአንተ መስሎኝ ሰጥቼ ሄድኩት። እሱማ እኔ መቼ አልተቀበልኩም አልኩና። እና ምን እትዬ ወስደውበት ነው ቤሪ? ለምን? እኔ እንጃ እሱ። እሺ ዞር በይ፣ ራስ ይቀበላታለሁ። አቤት አቤት፣ አንቺ የቅድሙ መቅለስለስ ወዴት ሄዶ ነው? አሁን አምጣልኝ ደውልልኝ ብዬ ነበር የምትለኝ። አሹ መጀመሪያም ቢሆን እኮ ነግሬ ነበረ። ልጅቷ ጤነኛ አይደለች። እንዴ ዛሬ ደግሞ ኩሻና ጓደኛ ይጣል። የነሱ ነገር መስታወቃ ነው። እኛን ሳዩ ድንጋይ ይዘው ከተናገሩት ለብቻቸው ሲሆን ደግሞ ፍቅር ያጫቸው። ዳይመንድም ግን ያበዛዋል። አረ ከኩኩሻ አይበልጥም። እሷ የምታደርገውን ነገር አላየሽም? በሉ የነሱን ክርክር እያነሳችሁ ሁለታችሁ እንዳትጣሉ። ኪንጎዬማ እኔን አይጠላኝም። ቢጠላኝ ኖሮማ ያኔ ለምን አላፈቀርከኝም ብዬ ስደበድቡ ይጠላኝ ነበር። አይቀምጥል በጉልበትና በዱላ እኮ ፍቅርሽን ያስረዳሽ የመጀመሪያዋ ሴት አንቺ ነሽ። እኔ እኮ ያንቺ አይገርመኝም፣ የኪንጎ አንቺን ማፍቀር ነው እንጂ። ለምን ይገርምሻል ማዘሯ? እኔ አንቺ ልጅ የኪንጎ ንግስቱ ነኝ። እስቲ እንደዚህ እንዳማረባችሁ ወጣ ብላችሁ ተዝናኑ። የት ወዴት? ምን ነው ደነገጥክ? አረ ምንም አልደነገጥኩም። ያው አንቺ መጠጣት ሙዲስ አይደለም ብዬ ነው። መዝናናት በመጠጥ ብቻ ነው ያለው ማን ነው? እሱን ሄድና ለዳይመንድ ንገረው እሺ። እና ሌላ ምንድን ነው? ብቻ ወይና አበባ ምናምን እንዳትይኝ ከመጣ ለምን አልልም እላለሁ እንጂ። ያለመደብሽን ከየት አመጣሽ? ኧረ እባክህ ያለመደብሽን ምናምን ትላለህ እንዴ? እለምደዋለሁ። አንተ ብቻ ለማድረግ ያብቃ። የምርሽን ነው ከመጣ? አዋቂ ነው። እኔም ለየት ያለ ነገር እፈልጋለሁ። አንዳንድ ሴት ሞዴልን ትረሳዋለህ መሰለኝ። አረ እንደዛ አይደለም። እኔ እኮ እንደዚህ ባደረግልሽ ደስተኛ አትሆንም ብዬ ስላሰብኩ ነው። ደስተኛ የሚያደርግሽ ነገር ከሆነ ደግሞ የፈለግሽውን ቦታ ወስድሻለሁ፣ የፈለግሽውን ነገር አደርግልሻለሁ። እኔ ላንቺ አላንስም። እንዴ ነው እንጂ ተመስገን ነው። ቀዶ ሕክምና በተሳካ ሁኔታ ተጠናቋል። አዎ ረዥምና አድካሚ ነበር፣ ግን ደግሞ ከፈጣሪ ጋር ተወጥቼዋለሁ። አዎ ተመስገን፣ ጥሩ የጤና ሁኔታ ላይ ትገኛለች። ማነው? ይሄኔ አንዴ መርሻ ይደውል። ዶክተር አይደል? ከቤሪ ጋር የት ነው የምትተዋወቁት? ቤሪ? አዎ ዳይመንድ አብራችሁ እንደነበራችሁ ነግሮኛል። ምን ትሰራላችሁ? ምንድን ነው ያወራችሁት? እስኪ አደይ ተራራና ቁጭ በይ። እንዴት እንደደከመኝ የምታይ? እሺ ንገረኝ። ካስታወሽ እኮ አንቺ ነበርሽ የዛን ቀን ዴቭና እሷ ወዳሉበት የወሰድሽ። ያ ቀን? አዎ የዛን ቀን። እኔ እኮ ከዛን ቀን በፊት ቤሪን አላውቃትም። ከአንቺ ጋር ስትጋጩ ስላየውኝ ነገሮችን ለማወቅና በዛውም ደግሞ በነገር ለመፍታት ነበር፣ ግን አልቻልኩኝም። ልጅቷ ማይሆን ባህሪ ነው ያላት፣ ልንስማማ አልቻልንም። የምርህን ነው ዶክተር? ያ ቀን ስለኔ እያወራት ነበር እንዴ? አደይ ታዲያ ሌላ ምን ላወራ እችላለሁ? በዚህ ልክ ለኔ የምታስብ አልመሰለኝም ነበር። ባልሆነ ነገር ጥርጥሬ ስላበሳጨው በጣም ይቅርታ። ችግር የለውም አደይ፣ አንዳንድ ጊዜ እንደዚህ ነገሮች ያጋጥማሉ። አዎ ስራ አስፈታው መሰለኝ። አይ አደይ ስራ ጨርሻለሁ። ዛሬ ትንሽ ከባድ ስራ ላይ ነበርኩት። እኔ ምን ላግዝህ? አሁን አንቺ ምን ታደርጊኛለሽ መሰለሽ አደይ? ምን ላድርግ? ለ5 ሰዓት ያክል ቀዶ ሕክምና ላይ ነበርኩ። ደርቦኛል፣ ደክሞኛል።
እንደምታውቂው ደግሞ እኔ የምትከባከበኝ ሴት የለችም። አልገባኝም። በቃ ምሳ ትጋብዥኛለሽ? እየመረን ነው? አብረሽ የምትበይ ከሆነ እኔ ከፍላለሁ እንዳታስብ። ግን እኮ ዶክተር እንዴ አደይ እኔ ከፍዬ በዛ ላይ ደግሞ አንቺ እንደምትጋብዥኝ ታስቦልሽ እምቢ ካልሽኝ በጣም ነው የሚከፋኝ። እሺ በቃ ችግር የለውም። እንደዛ ነው የሚባለው። አንተ እኔም አንተ ነው ወደዛ ምን ችግር አለ? ዴቭ ማለት አንተ ነህ አይደለ? የአደይ እጮኛ? አዎ ዴቭ ማለት ነኝ። ቆይ አንተ ወንድ አይደለ እንዴ? ምንሽ ነው? ምኑ? ያቺ ልጅ መጣ አደይን የሌለ ነው ተናግራ አስቀይማት ሄደችው። አንተ ያደረስከው ክህደት ሳያንስክ ደግሞ ሰው ምናምን እየላክ ታስፈራራታለህ እንዴ? ነው ወይስ የቀረክ ነገር አለ? አልገባኝም። አደይ ያቺ ናታ እናቴ ያመጣችልህ አዲሷ ሚስት ቤሪ። እኔ ስሟን ከየት አውቃለሁ? ቆይ ምን አደረገች? አደይን አንቃስ ታስፈራራት ነበር። እገልሻለሁ፣ አስገድልሻለሁ ምናምን እያለች ስትባት ነበር። የምርሽና? እኔ ምን አሷሸኝ? የሌለ ነው ያስደበረቻት። በድጋሚ አጠገቧ ደርሳለሁ ካለች ግን ጸባ ከኔ ጋር ነው። አልፋታትም። እሺ ቤሪ ሄሎ ቤሪ፣ የት ነሽ? ማምን እኔም እዛው ነኝ እንዴ? እሺ ምን አለሽ? እየመጣ ነው። እሺ ፍቅርዬ እንዴት ነሽ? ይመስገን ማሚዬ ደህና ነኝ። እንዴት ነሽ? ደህና ነኝ ያለው። አንቺ ግን ጠፋሽ እኮ። እናትሽ እንደሆነ የቤቴን ሰራተኛ ለዴቭ አልተቀበለችም ብላ እኔን መጠየቁን እርግፍ አድርጋ ትተዋለች። ተይ እንጂ አልሚ፣ ዴቭ እኮ ለእኔም ልጄ ነው። አደይ ባትሆን ኖሮ እኔ የሚፈቅድ ይመስልሻል? አደይ ልባም ሴት ናት። ለዛ ነው የፈቀድኩለት። አያያያይ እሷ ልጅ ይኸውልሽ ለዴቭም ሆነ ለቤተሰቤ በፍጹም አትገባም። አይ እንደ ልጄ ነው ማያ ተሳሳላታለሁ ካልሽ እዛው ገጠር ያሉ እናትና አባቷ ያዘጋጁላት የዳሯት ባል አለ አይደል? እሱን ፈልገው ይዳሯት። ለራሷ ብዬ ነው እድሜዋ እንዳያልፍ። ተይ እንጂ አልሚ፣ ዴቭ እኮ አደይን ያፈቅራታል። ምን ሆነሽ ነው ከሚያፈቅራት ሴት ነጥለሽ እንኳን ከሰው ጋር ከራሷ ጋር መግባባት ለማትችል ሴት ልድሪ ማሰብሽ? እኔ ተናግሬያለሁ። ኋላ ይቆጭሻል። እኔ ነው? አይ እኔ ስም አልጠራውም። እከሌ ከላይ አላልኩም። አርፈሽ የምትቀመጭ ከሆነ ተቀመጭ። ለምላ። አቤት። ኢንስፔክተር እንዴት ናችሁ? ይመስገን። ምን ነው ኢንስፔክተር፣ ችግር አለ እንዴ? ገጀራውን አይታችሁታል? አንተ አይደል እንዴ ጣቢያ ውስጥ? አዎ ታስሮ ነበር። ነገር ግን በመሀል ወደ ሌላ እስር ቤት ተልኮ ምን እንደተፈጠረ አይታወቅም። እና አመለጠ ነው የምትለኝ? አዎ ገጀራው አመልጧል። እስር ቤት ውስጥ የለም። ይሄ ተረገመ። እሱን ለማግኘት የምትችሉበት አጋጣሚ ካለና የት እንዳለ የምታውቁት ነገር ካለ አሳውቁን። እሺ? እሺ ኢንስፔክተር። በቃ በሉ ቻው። ታውቂያለሽ፣ ገምቼ ነበር። እንዴት? ገጀራው እስር ቤት ውስጥ በጣም ብዙ ሰው ነው ያለው። ለሱ ከእስር ቤት ማምለጥ በጣም ቀላል ነገር። አሁንም ብቻ ችግር እንዳይፈጥርብን። አረ ምንም አያመጣም ልልይ፣ አታስቢ። እኔ ቆንጆ። እሺ በቃ ሰዓቱን እኮ እዚህ ጨረስን ነው። እንሂድ በቃ። አንቺ ግን ቆይ ምን እሺ ነው? 24 ሰዓት ድንጋይ ላይ መጎለጥ። አረ ድንጋዩ ጎረጎደ። አረ እየተንቀሳቀሽ ወገን። አረ ተይ በእናትህ ዳይመንድ ወሬ አታብዛ። ከፈለክና ቁጭ በል። ማ እኔ ነኝ ካንቺ አጠገብ መቀመጠው? ለምን አገይኝ? ጭራሽ የመቀመጥም ሐሳብ የለኝም። እና ምን ፈልገህ ነው? ምን ፈልገህ ነው አላለች? አንቺ ምን አለሽና ምንሽ ይፈልጋል? እዚህ ደቅ ብለሽ ድንጋይሽን አሙቂ እንጂ። አንተ አፍን ዝጋ፣ አለበለዚያ ግን ዳይመንድ። አለበለዚያ ምን ልታመጭ? ኢል ዳይመንድ እዛ የሰው ቤት ነው ብዬ ነው እሺ ዝም ያልኩህ። ፈርቼ መሰለህ እንዴ ዳይመንድ? አንቺ ሴትዮ ኧረ እባክሽ ፉከራሽ እንደው ማያስመርር ለቀቂኝ። አንተ በጣም ነው እናንተ ዶክተር ፕሮፌሰር ማን ኢንስፔክተር? አንተ እዚህ ምን እያደረክ ነው? ምንም ያው ምንም ባለሰሳት። አንቺ በቅርብ ከእስር ቤት የወጣሽው ልጅ ነሽ አይደል? አዎ። እና እዚህ ምን እያደረጋችሁ ነው? ሁለታችሁም አልታረማችሁም ማለት ነው? አረ ታርመናል። ፕሮፌሰር ማን ነው ኢንስፔክተር አይደል? ኩኩሻይ። አዎ ኢንስፔክተር። ታዲያ መታገሉ ምን አመጣው? እንትን ሚስቴ ናት። ያው አምሯት ነው። ምንድን ነው ያማረሽ? እንትን ያው እንትን ነች፣ ነብሰ ጡር ነች እና ያው ማነቃ ማረኝ ስትለኝ እኔ ነኝ ባለዳው ብዬ ነይ ነቂም ብያት ነው። ትግል አምሯት ነው ትግል። አዎ አማረኝ። በሉ እንዳትጎዳዱ፣ መቼስ በድጋሚ አንገናኝ። ኧረ በጭራሽ ኢንስፔክተር፣ እኔ ሻቤ ለጠላቴ ማልመኘው። እሺ ኢንስፔክተር። እሺ አንተ ምንድን ነው ያልከው?
ሰምተሻል? በእናትሽ እኔ ኩኩሻ ነኝ ካንተ ማረግዘው እና ምን አግኝተሽ ነው እኔን የመሰለ ሸበላ የሆነ ቤቢ ዱብ ታደርጊያለሽ? ኧረ እየሄድክ በእናትህ እርጉዝ ምናምን እያልክ ደግሞ ሙርት ይዛለህ እንዴ ደፋር እንዴ! እና ታዲያ ምን አንጨረጭርሽ እንዴ? ቆይ አንቺ የምር ቢሆን እንዴ ልትሆኝ ነው እንደዚህ የውሸቱ ላይ እንደዚህ ያለቃቀሽ? እሱ አንተን አይመለከትም። አሁን በልከው በእናትህ በአንቺም እንደፈረደብሽ ተጎደች። ግን ይኸውልሽ ስሚ፣ ምን ከደበረሽ ግን ከኔ ጋር መሄድ ትችያለሽ። የት ነው የምትሄደው አንተ? እንደውም ተይው፣ እኔ ብቻዬን አልሄድም። ከአንቺ ጋር ምን አጓተተኝ? ወዴት እንደምትሄደው ግን አንተ? የት አባቱ ልሄድ ነው? ይሄ መኪና ዶክተር አይደል እንዴ? በጣም አመሰግናለሁ ዶክተር። እንዴ እኔ ነኝ ማመስገን ያለብኝ እያደይ። አሁን ደህና ነሽ አይደል? አዎ ደህና ለመሆን እየሞከርኩ ነው። በሚያስፈልግሽ ነገር ሁሉ ከጎንሽ ነኝ። ይሄን ታውቂያለሽ አይደል? አዎ ዶክተር። ላሳስብሽ ብዬ ነው አደይ። አሁንም ወደፊትም የምረዳሽ ነገር ካለ ሳትሳቀቂ ጠይቂ። በጣም አመሰግናለሁ ዶክተር። ግን እንዴት በዚህ ልክ ነው የምረዳቸው? ማለቴ ሁሌም ከፍቶኝ ዞር ስል ሁሌም አጠገብ ያገኛለሁ። ውለታ እንዴት መክፈል እንዳለብኝ አላውቅም ዶክተር። ምንም የሚከፈል የሰጠሁሽ ውለታ እኮ የለውም አደይ። እኔ የምፈልገው አንቺ ደስተኛ ስትሆኚና ፈገግ ስትይ ማየት። በጣም አመሰግናለሁ ዶክተር። ቆይ ምን ትሰሪያለሽ? እኔማ መኪናውን አይቼ ነው የመጣሁት። እኔም እኮ ከዶክተር ጋር ምሳ ልበላ ነው። ምሳ? እኔ ምንሽ የምትጋብዘኝ ዶክተር? ለምንድን ነው የምጋብዝሽ? አዴን ለምንድን ነው የጋበዝካት? ጥሩ ስነ ምግባር ስላላት። እስኪ ተመልከች፣ አዴና አንቺ እኮ በጣም የተለያያችሁ ሰዎች ናቸው። ለማንኛውም እስኪ ጸባይሽን አይተን እኔና አዴ ተነጋግረን እንጋብዝሻለን። ለእኔ ሲሆን ፕሮሰስ አበዛክበት። እናንተ ተጫወቱ በቃ፣ እኔ ወደ ቤት ልሂድ። እኔም ጨርሻለሁ አደይ። ወደዛው ስለሚሄድ በዛው እሸኝሻለሁ። ችግር የለውም ዶክተር፣ ራሴ እሄዳለሁ። እንዴ አደይ፣ እኔ እያለሁማ ብቻሽን አትሄጂም። እሸኝሻለሁ። ሂሳብ ከፍዬ ልምጣ። መኪና ውስጥ ጠብቂ። እኔ እያለሁማ እንደዚህ አይሆንም፣ እንደዚህ ይሆናል። ወሬ ካወራክ መቼ አነሳ? ሄሎ የኔ ትንሽዬ ልዕልት፣ አንቺ በቃ ሰው አይናፍቅሽማ? ኧረ አላገኘሁም። ቤቱን ላቤ ልሸጥለት ነው እባክሽ። ግን የምር ናፍቀሽ አትውጪም እንዴ? ወይ ደግሞ ሰፈር ልምጣ እንዴ? ለምን? ቆይ እስከ መቼ ነው ማለት? አንቺ ዛሬ እንኳን እስቲ በትክክል አውሪ። በይ በይ በይ፣ ስለቴማ ምንም ክፉ ነገር እንዳታወሪ አንቺ። ሄሎ ፍቅር፣ አንቺ ፍቅር፣ ዘጋሽው? ተይው ዝጊው፣ የጊዜ ጉዳይ ነው። ምንም አዴ ጓደኛሽ ብትሆን ዴቭ እንደዚህ መናገር አልነበረብሽ። ምንም አይቆጨኝም። ያደረኩት ነገር ደግሞ ልክ ነው። እሱማ ልክ ነሽ፣ ግን ዴቭ ይደብረዋል። እሱ አይመለከተኝም። እሱ እንዳይደብረው ተብሎ አዴ ስትጎዳ ዝም ብዬ ማየት አለብኝ እንዴ? ጸባዩን አስተካክሎ ነገሮችን ለማስተካከል ይሞክር ከሆነ እሰየው። አይ የሚል ከሆነ ግን ማንም ሰው እየመጣ አዴን ሲናገራትም ሆነ ሲያስከፋት ቆሞ ማየት አልፈልግም። እሺ ለሌ ጓደኛው ጠበቃ እንደፈለክ በለው፣ አይመለከተኝም። እንዴ እና ወዴት ነው ርጮ? አዴን እኮ ቤት ተናት ነው የወጣ ነው። አንቺ ግን ደህና ነሽልኝ? ደህና ነኝ። አንተ ያለልኝ ምን ሆናለሁ? እናንተ ምን አለባችሁ? እዚህ ፍቅር ፍቅር ተጫወቱ። እህቴ እዛ ትሰቃያለች። ሄሎ
ደረስሽ እንዴ? እኔ ወልሽ ዳኒ መጥቶ ነበር ነው እንዴ? አይ ቲንክ መጣ መሰለኝ። ግባ ዳኒ። አባያችን እንዴት ነው? ዳይመንድ አማን ነው? ፒስ ነው? ተመችቷል። ሄዱስ ሄሉ ሰፈር ውስጥ ትመጣለች። ዛሬ ደግሞ እንዴት መጣ? እባክህ ተልኬ ነው። ማን ይላከው? አደይ ነች። ሄደን ማታያቸው ከሆነ ወንድምነትን እክዳለሁ ስትለኝ ጊዜ እየበረርኩ መጣ። አደይ በቃ ችግር ውስጥ መሆን አምታስብ መስለኛ ነው ማለት ነው። ማን ነው? አንተ እንዴ? ምን ልትሆኚ ነው የመጣሽው ደግሞ? ኧረ እባክህ ነይ ምናምን ብለህ ጥላዬን ስትሄድ ምን አስበህ ነው? ያሰብኩትንማ እያየሽው ነው። ወንድሜ ቤት ነው የመጣሁት። ዛሬ የሆኑ ሰዎች ተስማምተዋል። እኔ የምልሽ ሻይ ቡና ምን ላምጣልሽ? እኔ ከዚች ጋር መቼም ነው ማለት ማማ አይገርምም? አንተ ትርፍ ወሬ ምናምን አታወራ። እኔ ግን ቡና ቢሆን ይመቸኛል። ምንሽ ነው? ቆይ እንደ ሴት አይደለሽ እንዴ? ዝም ብለሽ ሰው ያዘጋጀውን ከምትቀምጪ ለምን ቡና አታፈይም? እስቲ ጉድ በይ እንደ ሴት። ሚስቱ አለች አይደል እንዴ? እኔ ለምን እንደማፈላው? ሄሉ ስለሌለች እንጂ ምን ያንቺን ጉልበት ይፈልጋል እንዴ? ከዚህ ሁላ ምን እንዲ ሰበብ ከመደረደሪ አልችልም አትይ? ማን? እኔ ኩኩሻ ነኝ በቡና የምታመው? ይኸውልሽ ማውራት አይደል። እስቲ አንቺ ቡና ማፍላት የምትችይ ከሆነ እስቲ አፊና ሳይ። ይኸውልሽ አንቺ ቡና ካፈላሽ እኔ አጠገብሽም አልደርስ። ተከባብረን በሩቁ ነው ሰላም የምልሽ። በቃ አከብርሻለሁ። ማን? እኔ ነኝ አንተንና አንተን ስድብ ፈርቼ ቡና ማፈላው? ቀረብሻ ታወሪያለሽ። ዝም በል እስቲ። በቃ ዝም ማለት አልችልም። ቆይ ምን አይነት ጓደኛ ነው ያለ? ይኸውልሽ እኛም ችለን ነው አትበሳጭ። በቃ ቻል አድርጊ። አንተ በዚሁ ለሷ ታሽቃብጣለህ። አረ ዳይመንዱ እንዳታስብ። ይኸውልህ ምንም ነገር ይፈጠረው እኔ ሁሌ ካንተ ጎን ነኝ። እና ታዲያ ከሌላ ጎን ልቆም አምሮ ነበር። ጥሩ በቃ ምንም አረፍት አድርጊ፣ ችግር የለውም። አንቺ ቤሪ ምንድን ያደረግሽው? ምን አደረግኩ? ዴቭ ተረጋጋ እንጂ። ምንድን ነው የሁሉ ጩኸት? ፈልገኸው ነው? ይኸውልሽ ማሚ፣ አንቺ እዚህ ነገር ውስጥ እንዳትገቢሽ። አንቺ ምን አይነት ጨዋታ ነው እኔ ላይ ትጮስሽው? አደይ ናት የነገረችህ? ማንም ይንገረኝ ማን ምንም አይመለከትሽ። ሰምኛለሽ? አከበርኩሽ እንጂ እኮ ህይወቴን እንድታሽከረከሪ ቁልፍ አልሰጠሁሽም። ይኸውልሽ ወደ መጣሽበት በሰላም ተመለሽ። እሺ ዴቭ፣ በቃ ይበቃሃል። አንዲት ሰራተኛ ተሰደበች ብለህማ ልጅቷ ላይ አትጮህ። ማሚ ተይ፣ አደይን አትናገሪ። ለአንቺ ደስታ ስል ብዙ ነገሮችን ዝም ብዬ፣ አሁን ግን ይበቃል። እሺ ዴቭ። ይኸውልሽ ማሚ በደንብ አድርገሽ ስሚኝ። እኔ ከአደይ ውጪ ማንንም ሴት ማግባት አልፈልግም። ምን እያልክ ነው ዴቭ? አዎ ማሚ፣ አደይን አገባታለሁ። እኔና ቤሪ መቼም አብረን መሆን አንችልም። ቤሪን አላገባትም። ዋት? ምን እያልክ ነው ዴቭ? ምን ማለት ነው? ይኸውልህ ዴቭ፣ እኔ እናትህ በህይወት እያለሁ ያችን የገጠር ልጅ ያልተማረች የቤት ሰራተኛ መቼም አታገባትም። ማሚ ይበቃሻል፣ ይበቃሻል። እሺ እስካሁን ብዙ ነገር ስትይ ዝም ብዬሻለሁ። አደይን አታውቂም። ስለማታውቂው ሰው ደግሞ እንደዚህ ነው እንደዛ ነው እያሉ ማውራት አትችይም። ልክ አይደለሽ ማሚ። ዴቭ ተረጋጋ፣ አትጫጫው፣ ቀስ ብላችሁ አውሩ። እንዴ ምንድነው የምትጣሉት? ማሚ ምን እያለ ነው? እኔ እዚህ ድረስ ሁሉ ነገር ትቼ የመጣሁት ለሱ ብያለሁ እንዴ? ቀልድ ነው እንዴ ተያዘው? ምን ማለት ነው? አይደለም ቤሪ፣ ዴቭ የኔን የእናትህን ቃል ታከብራለህ። ቤሪን ታገባታለህ። በፍጹም አላገባትም ማሚ፣ አላገባትም። ይቺ ልጅ ነው ያላገባት። እንግዲያውስ አደይን አታገባትም። አገባታለሁ። ከዚህ በኋላ አንቺ ልታስቆምኝ አትችይም። እሺ አደይን በክብር ሙሽራ ያድርግ ያገባል። አንቺ እንደናት ተቀበይኛለሽ። ያ ደግሞ ግዴታሽ። ማሚ ምን እየሆንሽ ነው? ማሚ ማሚ አሚ ማሚ 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 ዞር በይ ናት። አንቺ ደግሞ ዞር በይ። ምክንያቱም እናቴ እንደዚህ ነው። ዴቭ ምንድን ነው ያደረግከው? አሹ ሮሚ፣ ኧረ አሹ